በጥሰው ቅጥር አፍርሰው የቤተ ክርስቲያንን ከታች መሰረቷን ሊንዱ ከላይ ጉልላቷን ሊያወርዱ የሚናፍቁ አካላትን ከቅጥሮች እንዲቀሩ ወደ ውስጥ እንዳይገቡ በመከላከልም የዕቅበተ እምነት ስራ ይሰራል። አባቶቻችን የዕቅበተ እምነትን ስራ የሰሩት በዚህ መልክ ነው። ምዕመናንን በመጠበቅ መናፍቃንን በማራቅና የምዕመናንንና የመናፍቃንን ድንበር በደንብ ጥርት ብሎ እንዲለይ በማድረግ ያንን የዕቅበተ እምነት መስመር በማስመር ምዕመናን ከዚያ እንዳያልፉ መናፍቃንም ወደ ምዕመናን ሕይወት አልፈው ምዕመናንን እንዳይጎዱ መናፍቃንን ካፍራዎችን ከውድ በመጠበቅ በበትረ ትምህርታቸው በመከላከል ለምዕመናን ከለላ ሆነው ኖረዋል። ዶሮ ለጫጭቶቿ መስዋዕት እንደምትሆነው ጭልፊት ሲመጣ በጫጭቶቿ ላይ ክንፎቿን ዘርግታ እንደምትከላከለው የዕቅበተ እምነት ስራ የሰሩ ሊቃውንትም ምዕመናንን በክንፈ ትምህርታቸው ጋርደው በዕቅበተ እምነት ጥላ ስር እንዲኖሩና በለመለመ የሐዋርያትና የነቢያት ትምህርት ውስጥ እንዲጠለሉ በማድረግ ምዕመናንን በመጠበቅ የዕቅበተ እምነት ስራን ያለ ድካም ሰርተዋል። ድካምን በመታገስ ሲሰሩት ሊኖሩ እንደዚያ ሁሉ በዚህ ዘመንም የዕቅበተ እምነት ስራ አብዝቶ ሊሰራ የሚገባ ትልቅ የቤተ ክርስቲያን ተልእኮ ነው። ምክንያቱም መናፍቃን ጉልበታቸው በዚያ ዘመን እንደነበሩት ባይሆንም ብዛታቸው ያስፈራል። በዚህ ዘመን ብዛታቸው ቁጥራቸው እየበዛ እየበረከተን የመጣው ከመናፍቃን ባለፈ እምነት የለሾች በዝተዋል። በዚህ ዘመን በሃይማኖት ጥላ ስር የማይኖሩ እግዚአብሔርን የማያፍሩ የማያከብሩ እንዲያውም የለም ብለው በአደባባይ በጠራራ ፀሐይ የሚክዱት ከሃዲያን በዝተዋል። በዚህ ዘመን ምዕመናንን መታደግ የሚቻለው የዕቅበተ እምነት ስራን አብዝቶ በመስራት ነው። እንዴት ካል ከቤታችን፣ ከልጆቻችን፣ ከቤተሰቦቻችን፣ ከጓደኞቻችን፣ ከምናውቃቸው ከሚያውቁን አብረውን ከሚውሉን መጀመር አለብን የዕቅበተ እምነትን ስራ ማለት ነው። እና ያንን ስንሰራ መናፍቃን እየራቁ እምነታቸው እየጸና የምዕመናንን ሕይወት እየተጠበቀ ይመጣል። መቼ ለሚለው ግን ሁልጊዜ ነው የሚሰራው። ከዚያ ባለፈ ምዕመናንስ የዚህ የዕቅበተ እምነት አካል መሆን እምነታቸውን ሲያውቁት፣ ሲረዱት፣ ሲገነዘቡት ከእምነት ውጭ የሆኑ የሚደርስባቸው ጉዳት በሃይማኖት ጥላ ስር ቢኖሩ የሚያገኙትን ጸጋና በረከት እንዲያውቁ በማድረግ ተሳታፊዎች ማድረግ ይቻላል። ለምሳሌ የሚጽፉት ሲጽፉ ያንን ወደ ህትመት እንዲቀርብ በማድረግ የሚያገለግሉ ሲያገለግሉ አገልግሎታቸው እንዲቀና አጋዥ በመሆን እንዲሳተፉ በማድረግ የዕቅበተ እምነት አካል እንዲሆኑ ማድረግ ይቻላል። ወንጌል እኮ የደረሰው በሐዋርያት ብቻ አይደለም፣ ለዓለም የተዳረሰው በምዕመናንም ጭምር ነው። ጴጥሮስ ከኢየሩሳሌም ወጣ፣ ኢዮጴ ደረሰ። ስምዖን ቤት ባያርፍ ኖሮ የት ሆኖ ይሰብካል? አየር ላይ አይቀመጥም። መቀመጫ መኖር ያስፈልገዋል። ወንጌል እንዲዳረስ አስተዋጽኦ ያደረጉት ምዕመናን ጭምር ናቸው። ዛሬም የዕቅበተ እምነት ስራ በሰፊው እንዲሰራ ምዕመናን ድርሻቸው የጎላ ነው። ምክንያቱም በቤተ ክርስቲያን የሊቃውንት የካህናት የመምህራን ብቻ ስራ የሆነ የለም። ትልቁ የአምልኳችን ቁንጮ ሆኖ ስርዓተ ቅዳሴ እንኳ ቢባል የካህናት የዲያቆናት የምዕመናን ድርሻ አለው። ምዕመናን የማይሳተፉበት መንፈሳዊ አገልግሎት ሊኖር አይችልም። ምክንያቱም ዲያቆኑ ለጸሎት ተነሱ ቢል ምዕመናኑ ምን ይላሉ? አቤቱ ይቅር በለን። ድርሻ አላቸው። ካህኑ ሰላም ለሁላችሁ ይሁን እንደ ቃል ይሁንልን ይደረግልን ይላሉ። እምነታችንን የምንኖረው የምንገልጠው የምንሰብከው አብረን እንጂ ካህናት ሊቃውንት ብቻ አይደሉም፣ መምህራን ብቻ አይደሉም። መምህራን መሪዎች፣ ፊት አውራሪዎች ሊሆኑ ይችላሉ። ይህ የዕለት ተዕለት ተግባራቸው ሊሆኑ ይችላል። በሌላ ተግባር በስጋዊ ተግባር ተሰማርተው የሚኖሩ ምዕመናንም ግን ለዕቅበተ እምነት ትልቅ ድርሻ አላቸው። ከዚያ ባለፈ መንፈሳዊ አገልግሎት የሚሰጡ ማህበራትን በመሰብሰብ በማደራጀት በማጠናከር የዕቅበተ እምነት ስራ ሊሰራ ይችላል። አባቶቻችን ሊቃነ ጳጳሳትን ከላይ በመምሪያ በመዋቅር ደረጃ ያሉትን በማስተባበርና አንድ ላይ እንዳንድ መካሪ እንዳንድ ቃል ተናጋሪ ሆነው ይህ ስራ እንዲሰሩ በማስተባበር የዕቅበተ እምነት አካል